እዚህ ዓለም ላይ ብዙ ሰው መድረስ የሚፈልግበት ደረጃ ላይ ያልደረሰው በምላሱ ወይም ባፉ ምክንያት ነው። የሰው ልጆች ስንባል ማውራት እንወዳለን። ላገኘነው ሰው ከቤተሰቦቻችን ጀምረን እስከማናውቃቸው ሰዎች ድረስ ተጠየቅንም አልተጠየቅንም ስለ ራሳችን ማውራት በጣም እንወዳለን። የዛኔ እስከ ዛሬ ድረስ የገነባነውን በጣም ትልቅ የሚባለውን ፕሮግረስ ወይም ደግሞ እድገት ወደ ገደል እንከተዋለን ማለት ነው። ትላልቅ መርከቦች እንዴት ነው የሚሰምጡት ብላችሁ ከተገነዘባችሁ አንድ ትልቅ ነገር ልብ ትላላችሁ። ያም ደግሞ ውሃ በውስጣቸው ሲገባ ነው እንጂ በውስጣቸው እስካልገባ ድረስ ምንም አይሆኑም። እየተንሳፈፉ መድረስ የሚፈልጉበት ቦታ ላይ መድረሳቸው አይቀርም። ነገር ግን እነዛ ትናንሽ ቀዳዳዎች ያልታዩ ልብ ያልተባሉ እነዛን መርከቦች ማስመጥ ይጀምራሉ። ውሃው የሚገባው በእነዛ ትናንሽ ቀዳዳዎች ነው። የሰው ልጅም ልብ ሳይለው ሳያስተውለው የራሱን ሕይወት እያጣ ያለው እንደነዚህ አይነት ትናንሽ ቀዳዳዎችን በመዘንጋቱ ነው። ስለዚህ ከመጀመሪያው ነገር ወይም ደግሞ ቁርጡን ከመናገር ብንጀምር በጣም ማውራት ለምደናል ወይም ደግሞ ማውራት እንወዳለን። ስለዚህ እሱን ከማቆም እንጀምራለን። ምክንያቱም የሰው ልጅ ሁለት ነገሮችን አጥብቆ ይፈልጋል። አንደኛው ከሰው ልጅ ፍቅር ነው። ሁለተኛው ደግሞ ተቀባይነት። ተቀባይነት ካልነው ስር ግን ብዙ ነገሮች አሉ። ለምሳሌ ሰዎች እንዲረዱን እንፈልጋለን። አንድ ሰው እኛን ተረዳ ማለት ተቀባይነት አገኘ ማለት ነው። ስለዚህ ይህንን ሁሉ ነገር የምናወራው ወይም ደግሞ በሰዎች መረዳት ወይም ተቀባይነት ማግኘት ስለምንፈልግ ነው። ሰዎች እኛን አጥብቀው እንዲረዱን እንፈልጋለን። ነገር ግን እነሱ ያሉበት ደረጃና እኛ ያለንበት ዓለም አንድ ካልሆነ ግዴታ እኛ ወርደን በእነሱ አስተሳሰብ ልክ ማውራት አለብን ማለት ነው። ማለትም ደግሞ ከነበርንበት ቦታ ዝቅ ማለት ይኖርብናል። የሰው ልጅ በሜዳው ልታሸንፉት አትችሉም። በጣም ከባድ ነው። ያ ሰው የነበረበት ፍሪኩዌንሲ ላይ ገብታችሁ ያንን ሰው ልትረቱት አትችሉም። ያ ሰው በዛ ፍሪኩዌንሲ ላይ ረጅም ጊዜን አሳልፏልና። ስለዚህ በዚህ ቪዲዮ ላይ ለምን ዝም ማለት እንዳለባችሁ ብቻ ሳይሆን ዝም አለማለታችሁ እንዴት እንደሚጎዳችሁና በሰው ፊት መታየት ወይም ደግሞ የሰው ልጅ ጥሩ ሲሰራ በሰው ፊት መታየትን በጣም መጥፎ ነው የሚለውን አስተሳሰባችሁን ከየት እንዳመጣችሁት፣ እንዴት እየጎዳችሁ እንደሆነና እንዴት ማስወገድ እንዳለባችሁም በዝርዝር እንመለከታለን። በምንኖርበት ዓለም ውስጥ በጣም አደገኛ የሚባለውን በሽታ ጥሩ ብላችሁ በፍጹም ኮንሺየስነስ ብላችሁ አትመልሱልኝም። ነገር ግን ዓለም ላይ እንደ ኮንሺየስነስ በጣም የሚተላለፍና በጣም ሰውን የሚያጠቃ በሽታ የለም። ከተላላፊነቱን ባሻገር በጣም መርዘኛ ነው። ኢንፌክት አድርጎ ነው የሚያልፈው። ለምንድን ነው ይሄን እያልሽ ያለሽው ካላችሁኝ፣ ኮንሺየስነስ በዚህ በምናያትና በምንዳስሳት ዓለም ላይ ብቻ የተገደበ አይደለም። ሌሎች በሽታዎች፣ ሌሎች ተላላፊ ነገሮች ሁሉ እዚህ ዓለም ላይ ብቻ የሚቀሩ ነገሮች ናቸው። ኮንሺየስነስ ግን እዚህ ዓለም ላይ ብቻ ያለ ነገር ወይም ደግሞ በዚች ዓለም ላይ ብቻ የተገደበ አይደለም። በዚች ዓለም ላይ ካልተገደበ ደግሞ ሰዓት የሚባል አለቃ የለውም ማለት ነው። ስለዚህ ከአንድ ሰው ወደ አንድ ሰው ለመተላለፍ ምንም አይነት ደቂቃ አይፈጅበትም። ስለዚህ በዚሁ መረዳት ያለብን ኮንሺየስነስ በጣም አደገኛ ነገር መሆኑን ነው። ካወቅንበት ይጠቅመናል፣ ካላወቅንበት መሞቻችን ነው። ስለዚህ ኮንሺየስነስ ምንድን ነው ካልን ያለንበት ሁኔታ ወይም ስቴት ኦፍ ቢንግ ነው። በምን ካልን አእምሯዊ ደረጃችን እኛነታችንን በጣም ዶሚኔት ያደረገውን ወይም የበላይ የያዘውን ስሜታችንን የእኛን ስቴት ኦፍ ኮንሺየስነስ ይወስናል። ይህንን በምሳሌ ብናይ በየቀኑ የሚያማርሩ ሰዎችን ካስተዋላችሁ ወይም ደግሞ ደስተኛ ሆነው የማያውቁ ሰዎች ጋር ብትውሉ ምን አይነት ስሜትን የሚሰማችሁ? መቼም የእነሱ ተቃራኒ ሆናችሁ ደስተኛ አትሆኑ። ልክ እንደነሱ አይነት ስሜት ይሰማችኋል። ደስተኛ የሆኑ ሰዎች ጋር ብታሳልፉ ተመሳሳይ ነገር ይፈጠራል። አሁን ይህ ኮንሺየስነስ የተባለው ነገር በጣም ወደታች አውርደነው ነው በምሳሌ ያየነው። ነገር ግን በአጠቃላይ እንደ ሰው ልጅ የኛን ፍሪኩዌንሲ የሚቆጣጠሩት በአካባቢያችን በዙሪያችን ያሉትም ሰዎች ናቸው። ስለዚህ ለቆማችሁበት ዓላማ ወይም ደግሞ የህይወት ዓላማችሁን ለማሳካት ስታስቡ ኮንሺየስነስ መንገዳችሁን ዘግቶ ቆሟል። ምክንያቱም ደግሞ በሰዎች ኢንፍሉዌንስ ስለሚደረግ። እዚች ዓለም ላይ ሳላችሁ
አንድ መረዳት ያለባችሁ ነገር አለ። ፍሪኩዌንሲ የተባለ ነገር አለ። ሞገድ እንለዋለን አይደል? ሁሉም ሰው የእናንተን ሞገድ የመቀየር አቅም አለው። እናንተ ያስጠጋችሁት ሰው ወይም ደግሞ እናንተ ቁጭ ብላችሁ የምታዳመጡት ሰው የእናንተን ፍሪኩዌንሲ ሊቀይር ይችላል። ብዙ ሰዎች ልብ የማይሉትና የማይገነዘቡት ነገር ይህ ነው። ማግኘት የሚፈልጉት ነገር ካለ፣ ማሳካት የሚፈልጉት ነገር ካለ ሁሌም ወደዛ አቅጣጫ እየሮጡ ይሄዳሉ። ማለትም ደግሞ አታኪንግ ላይ ናቸው። የሚፈልጉትን ነገር እያጠቁ ነው የሚሄዱት። ነገር ግን ዲፌንሱን ይረሱታል። ከመከላከል ዓለም ፍጹም ይወጣሉ። መከላከል የሚባል ነገር መኖር እንዳለበት በፍጹም ልትረሱ አይገባም። ራሳችሁን በደንብ ልትከላከሉ ይገባል። ምንድነው የምጠብቀው? ምንስ ነው የምከላከለው ካላችሁ የራሳችሁን ፍሪኩዌንሲ እዚህ ዓለም ላይ ለማግኘት የምትፈልጉትን ነገር ወይም ደግሞ መሆን የምትፈልጉትን ሰው መሆን ከፈለጋችሁ በመጀመሪያ ያንን ነገር በውስጣችሁ መሆን አለባችሁ አይደል? ስለዚህ እዚህ ዓለም ላይ የምትጠብቁትን መጀመሪያ በጭንቅላታችሁ ውስጥ መቀመጥ አለበት። እዛው አእምሯችሁ ውስጥ ያለውን ፍሪኩዌንሲ ሰዎች እየመጡ እንደፈለጉ የሚቀያየሩት ከሆነ ይህችም ዓለም የአእምሯችን ኮፒ ስለሆነች ወይም ደግሞ የእናንተ ነጸብራቅ ስለሆነች ያንኑ ነገር ነው የምታሳያችሁ።